ሶ ጋይሶች ይሄ ቪዲዮ ለመላጦች ነው ማለት የዛሬው የዩቲዩብ ቪዲዮአችን ለመላጦች የተዘጋጀ ነውና ጸጉራችሁ ድፍን ያለ ሰው ካላችሁ ይሄ ቪዲዮ ለእናንተ አይደለም ማለት ነውና ብዙ ጊዜ እኛ ወንዶች ትንሽ ጸጉራችን ሲገባ ጸጉራችንን ለማሻሻል እንሞክራለን አይደለ? በዛሬው ቪዲዮአችን ደግሞ የኔን ጸጉር ዛሬ ትራንስፕላንት እናደርጋለን። ብዙ ሰዎች ኮሜንት ላይ እየሰደባችሁ ነበር። ዛሬ ግን ግጥም አድርገን እናየዋለን ማለት ነውና ይሄ ቪዲዮ ዝም ብለን ጸጉሬን ተሰራው ብዬ ብቻ ማሳያችሁ ቪዲዮ አይደለም። በዚህ በሚያልፉት 12 ቀናቶች ምን አይነት ነው ስትራግሉ የሚለውን እናወራለን። ቢካዝ በብዛት የምናያቸው ፌመስ ሰዎች በቃ ጸጉራቸውን ተተክለው ወደ ቤት ሲሄዱ ነው የምናየው። የዛሬው ቪዲዮአችን ደግሞ የሚሆነው ምንድነው እቺንን 12 ቀን ምንድነው የምታሳልፉት ስትራግላችሁ ምንድነው የሚለውን እናወራለን እና ስንት ብር ነው የሚለውንም እናወራለንና ስለዚህ አብራችሁኝ ተከተሉኝ። ዛሬ ቤቴ ነኝ። ወደ ግሎ ኢትዮ ተርኪሽ ኢትዮጵያን አሉ የሚባሉት ጸጉር ትራንስፕላንት እንሄድና ያው ከነሱ ጋር ትንሽ ሰዓት እናሳልፋለን። በብዛት ደግሞ ትኩስ ነገር ማቆም አለባችሁ ለ2 ቀን ማለት ነውና እኔ አላቆምኩም። ቡና ሱሰኛ ነኝ እና ትናንትና ጠጥቻለሁ ረስቼው ማለት ነውና ሱስ ካለባችሁ የመጠጥ ሲጋራ የምንም ሱስ ያለባችሁ ሰዎች ለ3 ቀን ማቆም አለባችሁ። ቢካዝ አኔስቴዥያው አልሰራም ይላል። ደግነቱን ከሱስ ነፃ ነኝ። ስለዚህ እሱ ላይ አልፈራውም። ትንሽ ቡናው ነው ያሳቀቀኝና ያው ቤቴን እንደምታዩት ዲስክቶፔን አንስቼዋለሁ። ዲስክቶፔ ያው መኝታ ቤት ያስገብቻለሁ። ቢካዝ ያው ረጅም ሰዓት የምናሳልፈው መኝታ ቤቴ ስለሆነ እዛ ጌም እየተጫወትን ምናምን 12ቷን ቀን ዶክመንት እናደርጋለን። ቢካዝ እናንተ የምታዩት ዝም ብሎ በጸጉሩን በተሰራ ሰው ሳይሆን በጌመር አይን ነው የምታዩት። ስለዚህ ወደ ቪዲዮ እንግባ። መላጣችንን ከመተከላችን በፊት ወይም ትራንስፕላንት ከማድረጋችን በፊት ስለ ትራንስፕላንት እንዴት ነው የሚሰራው ቢለውን እስቲ በትንሹ ልንገራችሁ። ማለት ትራንስፕላንት ከኋላ ያለውን ጤነኛ ጸጉር ፊት ለፊት መትከል ነው ማለት ነው። መጀመሪያም እኛ ወንዶች መላጣ ስንል ወይም ጸጉራችን ሲሳሳ ኖርማሊ ዝም ብሎ አይደለም የሚሳሳው። ዲሃይድሮ ቴስታስትሮን የሚባል ሆርሞን አለ። እሱ ሆርሞን ፊት ለፊት ያለውን ጸጉራችንን ያሳሳውና ይገለዋል ማለት ነው። እሱን ሲያደርገው እኛ ኖርማሊ እየተመለጥን እንመጣለን ማለት ነው። ኖርማሊ ደግሞ ከጀርባችን ያለው ጸጉር ይሄ ሆርሞን አይሞትም ማለት ነውና ይሄ ዲሃይድሮ ቴስታስትሮን ወይም ዲኤችቲ የሚባለው ሆርሞን ለረጅም ጊዜ ይቆያል ከጸጉራችን ጀርባ ያለ። ለዛ ነው ከኋላ ያለውን ጸጉር ቀስ ብለው በማሽን ቆራርጠው ያነሱና ፊት ለፊት ይተክሉታል ማለት ነው። ከዛ በኋላ ነው ጥቅጥቅ እያለ ማደግ የሚጀምረው ማለት ነው። ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይቀር ማለት ነው። ይሄ ቪዲዮ ደግሞ ከተመቻችሁና ጸጉሩን እንዲያስተክል የምታስቡት ሰው ካለ እስቲ ለሱ ላኩለት ማለት ነው። እና ስንት ብር እንደሆነ ምናምን በኋላ እናወራለን። ይመቻችሁ። ዛሬ ግሎ ኢትዮ ተርኪሽ ነን ያለነው። ቀደም ኢንትሮ ላይ ታችሁታል ማለት ነውና እስቲ ከመግባታችን በፊት ወይም ትራንስፕላንቱን ከመሰራታችን በፊት ጠቀሜታዎቹን አንዳንድ ነግራችኋለሁ። በኋላ ደግሞ ጉዳቶቹን ነግራችኋለሁና የመጀመሪያዎቹ ጠቀሜታ ምንድነው? ፐርማነንት የሆነ ሪዛልት ነው የምታገኙት። ፐርማነንት የሆነ ሚኖክሲዲልን በመጠቀም ምናምን የምታገኙትን ሲሆን በቃ ፐርማነንት የሆነ የጸጉር እድገት ነው የምታገኙትና ብዙ ፌመስ ሰዎች እንደምታዩት አንድ ጸጉራቸው ከተተከለ በኋላ ረጅም ጊዜ ነው የሚቆየው ማለት ነው። ሃይ ሰክሰስፉል ሬት ነው ያለው ደግሞ ትራንስፕላንት በብዛት አንዴ ከተሰራ በኋላ ፌል የማድረግ ቻንሱ በጣም ትንሽ ነው። እናንተ ዶክተሮቹ የሚሉትን ነገር በስትክክል ከተከተላችሁ ሰክሰስፉል ነው የምትሆኑት ማለት ነው። ሌላ ደግሞ ኢምፕሩቭ ዩር ኮንፊደንስ ይጨምራል ይባላል። ግን የኔ ኮንፊደንስ ኦልሬዲ ጥግ ስለነካ እሱን አያሳስበንም ማለት ነው። እና ሎንግ ተርም ሜንቴናንስ የለውም እና አንዴ ሚኖክሲዲልን መጠቀም ከጀመራችሁ በቃ ፎርኤቨር ነው የምትጠቀሙት ሚኖክሲዲልን። ስለዚህ ዴዝ ነው የሆነ በየወሩ ሚኖክሲዲልን እየገዛችሁ የምትጠቀሙት ነገር አይደለም ለማለት ፈልጌ ነውና ሎንግ ተርም ሜንቴናንስ የለውም እና እንደምታዩት አሁን ግሎነን ያለ ነውና ፕራይሱን መጨረሻ ላይ ነግራችኋለሁ። እዚህ ቪዲዮ መጨረሻ ላይ እስቲ ኮሜንት ላይ ሁላችሁም ገምቱ፣ ስንት ብር ነው የሚያስከፍሉት እስቲ ገምቱ። እና ራዲየስ ስፋት አለ ወይ ማለት በደንብ የመለጣችሁ ሰዎች ደግሞ ስንት የሚያስከፍሏችሁ ይመስላችኋል? እስቲ ኮሜንት ላይ ትነግሩኛላችሁ። መቻችሁ እንቀጥል።
አሁን ፀጉሬን ተቆርጬ መጥቻለሁ። አሁን ወደ ፊት ለፊቴን እንደዚህ ካስተኙኝ በኋላ ከኋላ እያሰመረብኝ ነው። ምንድነው እያሰመረ የምትሉ ሰዎች ካላችሁ አሁን ይሄ የዶነሩ ኤሪያ ነው። ከኋላ ወደፊት የሚወሰድበት ኤሪያ ነው ማለት ነው። አሁን የምታዩት ቱርካዊ በዚህ ማሽን ፀጉሮቼን እየቆራረጠ እያወጣ ነው። እዚህ ጋር እንደምታዩት በቪዲዮ ቆረጥ እያደረገ እያወጣ ነው። አራውንድ ላይ 2400 ፀጉሮች ነው ከኋላ የወሰደው ማለት ነው። አሁን የምታዩቸው ደግሞ ሁለት ጓደኛ ማቾች እሱ የቆራረጣቸውን ፀጉር በእጃቸው ላይ እየለቃቀሙት ነው ማለት ነው። ያው ብዛት ስላለው እጃቸው ላይ እያስቀመጡ በቃ ልቅም አድርገው እያወጡት ነው ማለት ነው። እና ፔኑ ያን ያህል አያስፈራም። ላይክ የመጀመሪያው መርፌዎቹ ምናምን ትንሽ ፔን አለው፣ በጣም ትንሽ ከምነግራችሁ በላይ። ሌላው ግን በጣም ስሙዝ ነው እና ኢትስ ወዝ ነም ነው እና አራውንድ ላይክ 3 ሰዓት 2 ተኩል ነገር ነው የፈጀው የመጀመሪያው የሚነቅሉት ነገር ማለት ነው። ከዛ አሁን ይተክሉታል እና ኢት ዋዝ ፐርፌክት። አህመም ልጆቹም እዚህ የሚሰሩ ልጆች በጣም ጎበዞች ናቸው። እስቲ ቀጣዩን ደግሞ ነግራችኋለሁ። ያሁኑ ከ10 እንኳን ሬት አርገው ብትሉኝ ፔኑን 2 1 ምናምን ነው የምላችሁ ከ10። ኢትስ ኖት ፔንፉል እንደምታዩት አይደለም። እና እስቲ ቀጣዩን ደግሞ ነግራችኋለሁ። እዚህ ጋር ሸብሸብ አለኝና ቅንድቤን ወደ ላይ ከፍ አድርጎ ያሰምርልኛል ማለት ነው። እንደዚህ መላጣይ ግብዳ መሆኑን ያየሁት እዚህ ካሜራው ጠጋ ሲል ነው ማለት ነው። የሚገርም ነው። አስምሮ አየው። አንዱ ሳይድ ትንሽ ስለተጎዳ እንዴት ነው? አሪፍ ነው፣ ምርጥ ነው ተባባለ። ወደ ስራ መልሰው አልጋው ላይ አስተኝተውኝ አሁን እዚህ ጋር ማደንዘዣ እየተወጋን ነው። ፊት ለፊት የሚተከለውን ፓርት ሊተክሉት ማለት ነው። ግን እዚህ ጋር የተረሳ ፉቴጅ አለ። አንዱ ፈረንጅ መጥቶ ይበሳሳኛል በመርፌ። አሁን እሱ የበሳሳውን ነው እነዚህ ሁለት እየተከሉ ያሉት። ኦፊሻሊ በቃ ጨርሰናል ማለት ነው። እዚህ ጋር እንደምታዩት በሚገርም ሁኔታ ተተክሎልኛል። ጥቅጥቅ ያለ ነው። አሳምረውታል። 2000 years later ሶ ጋይሶች ዶክተሮቹ ይኸው እንደምታዩት ሙድ ይዘውብኛል ማለት ነው። ጸጉሬን ፋረጉኝ። አሁን እቺን ትራስ ሰጥተውኛል። ለቤት እንደዚህ ቁጭ ባልኩበት ነው የምተኛው። ግን ደግነቱ ፒኤስኤን ምናምን አዘጋጅቻለሁ ቤት። ስለዚህ ጌም መጫወት ነው ከዚህ ከገባው በኋላና ለ12 ቀን እዚህ እየተመላለስኩ እታጠባለሁ። ሰኞ ነው ድጋሚ የምመጣው እዚህ ቢካዝ ዛሬ አርብ ቅዳሜ ስለሆነ ነገ አይሰሩ። ስለዚህ ባንዴጆቹ ምናምን ሰኞ ይፈታልኛል ማለት ነው። እና እንደምታዩት በጣም ቀላል ነው፣ ግን በጣም ብዙ አራውንድ ላይክ 6 ሰዓት 7 ሰዓት አካባቢ ነው የወሰደው። ጸጉሬ ከጀርባ ጥቅጥቅ ስላለ ብዙ ዶነሮች ነው የወሰዱትና ኢት ዋዝ አሜዚንግ። መድኃኒት ምናምን ሰጥተውኛል። እነዚህ አንቲባዮቲክስ ናቸው መድኃኒት መወስዳቸው ማለት ነው። እና አሁን እስቲ የሚቀጥሉትን 12 ቀናቶች እንዴት ናቸው የሚሉትን አብረን እንከታተላለን ከኔ ጋር። በተለይ ደግሞ ጸጉር ማስተካከል የምትፈልጉ ሰዎች ካላችሁ አብረን እናያለን ማለት ነው። ሌስኮ እንግዲህ የመጀመሪያው ቀን ይህን ይመስላል። እንወስድ የቀረውን ቀን። ሶ ጋይሶች አሁን ቤት ገብቻለሁ። እስካሁን አኔስቴዥያው አልለቀቀም እስካሁን ማለትም ማደንዘዣው እስካሁን አልለቀቀም። ስለዚህ ዊር ጉድ ብዙም እያመመኝ አይደለም። ግን እስቲ ማታ ላይ በደንብ ፊድባክ ሰጣችኋለሁ። ፒኤስኤን አብርቻለሁ። ዘ ቦይስን እያየው ነው። ዘ ቦይስን ያያችሁ ሰዎች ደግሞ ካላችሁ ታውቁታላችሁ። የሚገርም ሙቪ ነው ማለት ነው። እና ይመቻችሁ። ትንሽ ቆይቼ ይመለሳል። አሁን ወደ 4 ሰዓት ከምናምን ሆኗል። ስቲል ዴይ 1 ላይ ነን ያለ ነው። ገና የተሰራንበት ቀን ነው። ግን አሁን ትንሽ ፔን እየመጣ ነው። ፔን ኢዝ አንቤረብል ማለት ነው። እና አሁን ፔኑ አዛ ነው እና አይ ዶንት ኖ ሃው እንዴት መተኛት እንደምችል፣ ግን ፔን አለ በጣም ማለት ነው። ቢካዝ ለ6 ሰዓት ነው አኔስቴዥያው የሚሰራው ማደንዘዣው። እና እስቲ አሁን በጣም ከባድ የሆነ ፔን ውስጥ ነኝ ማለት ነው። ግን ወንድ ልጅ የምን አባቱ ፔን ፐብጂን ያን ሁሉ ስትሪም ስናይፐር ከተቋቋምኩ በኋላ ምንም አይነት ፔን አሳልፋለሁ ጋይስ። እና ኖርማል ነው፣ ግን ያው ትንሽ ፔንፉል አለ። ራት ፒዛይም በላው። ሙቪ እያየው ነው፣ ዩቲዩብ እያየው ነው። ላይክ ምንም ነገር የምታዩት ነገር አያስደስታችሁም። ፒሲንም አመጣው እዚህ ጌም ጀምራለሁ። በቃ ፔን ኢዝ አንቤረብል እና በተቻለኝ አቅም ለመተኛ ተሞክራለሁ። ግን ያው ታውቁታላችሁ የመጀመሪያው 1 ቀንና 2 ቀን 3 ቀን በጣም ከባድ ነው። እና ሄር ትራንስፕላንት ለማድረግ የምታስቡ ሰዎች ካላችሁ የመጀመሪያውን እና የሁለተኛውን ቀን በደንብ አስባችሁ በግቡ ለማለት ነው ይህን ቪዲዮ የሰራሁት። ግን አሁን እዚህ ጋር በጣም ነው የሚያመው ማለት ነው። እዚህ ጋር ትንሽ አብጧል። እብጠቱ 4-5 ቀን ይቆያል። እና እዚህ ጋር እንዳለ ፔንፉል ነው ማለት ነው። እንዳለ እዚህ ጋር የምታዩት እንዳለ ፔንፉል ነው። ግን ያው አንሞት እንግዲህ። ስለዚህ በቃ ነገ ምን እንደመሆን እነግራችኋለሁ። ግን እስቲ ሌሚ ትራይ ቱ ስሊፕ ሙቪ እያየው ቦይስን እያየሁት ነው። ግን አስጠላኝ
አስቡት ዘ ቦይስ ካስጠላችሁ እንግዲህ the pain you can understand me ይመቻችሁ ጋይስ። እስቲ ነገ እንገናኝ። ሶ ጋይሶች ይህ ሁለተኛ ቀን ነው። የሚገርም እንቅልፍ ነው የተኛሁት። ያው እሁድ ስለሆነ ነው እንጂ ዛሬ ሰኞ ቢሆን ኖሮ ወደ ሆስፒታል እንሄድ ነበረና ማለት ፔኑ ምናምን በጣም ቀንሷል። ያው አኔስቴዥያው ሲለቅ እዚህ ጋር ምናምን አብጧላት ድራት ሜጋማይንድ መስያለው። ዋት ይህ እንኳን ስፖርት የሰራውበት ነው፣ ሌላ ነገር አይደለም። አብጦ ምናምን እንዳይመስላችሁ፣ ይህ የስፖርት ነው፣ እጄ ምናምን የስፖርት ነው እና ኢትስ ኖት ፔንፉል እንደፈራሁት አይደለም። ጀስት ጭንቅላታችሁ ለአንድ ለ5 ለ4 ቀን ያብጣል ብለኛለች። ስለዚህ ሞር ሜጋማይንድ ልመስል ይችላለሁ ልላችሁ ነው። ጋይስ የሜጋማይንድን አባት መስዬላችኋለሁ። ደይቱ ሊያልቅ ነው። አራውንድ ላይ ከ3 ሰዓት ከምናምን ሆኗል እና ሙቆኝ ቲሸርቴን አውልቄ ቁጭ እያሉ ነው። ይሞቃል እና ሜጋማይንድ እዚህ ጋር በጣም አብጧል ማለት ነው። በስመ አብ ይሄ እንዳለ አብጧል። ቻት መብራቱ ነው ራስ ምታት የሆነብኝ እንጂ ምንም አይነት ፔን አልነበረውም ዛሬ። ጀስት ዲስኮምፈርት ምናምን ነው፣ ድካም ነው እንጂ ለምን ያው ትናንትና በደንብ ስላልተኛው ዲስኮምፈርቱ እሱ ነው እንጂ ሌላው አሪፍ ነው። ደግሞ ሳይበርፓንክ 2077 ለመጫን ብታገል እያስቸገረኝ ነው እና አምፒስድ ነገ ሰኞ ነው። ስለዚህ ይህንን ባንዴጅ ነገ ሂደው ፏ ያደርጉልናል ማለት ነው የፈጠረ እና እባካችሁ እዚህ አይኔ እዚህ አካባቢ ነው፣ ወደታች ምናምን ዝቅ ብላችሁ አትዩ። ምንኝ ነው ደህና ያለው እንዳለ ፊቴ ላይ እንዳለ አብጧል ማለት ነው ጋይስ። ይሄ እንዳለ ፓርት እንዳለ አብጧል። ይሄ እንዳለ ፓርት እና ያው ዩቲዩብ ላይ ሳይ ኖርማል ነው ምናምን ዶክተሮቹም ገና ታብጣለ ምናምን ብለውኛል። እና ገርልስ እንዴት ናችሁ? ቸከሶች ሲዋቡ ይጋጋጡ ነው የሚባለው። ብቻ ይሄ ዴይ 3 ነው። አሪፍ ቀን ነው። ይህን ያህል ከባድ አይደለም። አያምም፣ ፔን የለውም። አይስዌር ጋይስ ፔን የለውም። ግን ያው ፊታችሁ ዊርድ ነው። ጸጉራችን ሄር ላይናችን ግን መጥቷል ማለት ነው። ዋት እና አሁን እስቲ ወደ እዛው ቦታ እንሄድና ጸጉራችንን ያጥቡናል። ይህንን ባንዴጅ ይቀይሩልናል ምናምን። ግን ጥሩ የሚባል ዲሰንት የሆነ እንቅልፍ ተኝቻለሁ። ራሴ መሀል ላይ ብንን እያልኩ እየተነሳው ነበር ግን let's get it, let's go, yeah, let's get it, let's go, yeah, we in the zone now, in the zone, money on the floor now, on the floor, never seen a crew so fly, yeah, we taking over the town, taking over, watch them throw it back for a stack, make it bounce for a while, see the vibe go low, got no time for being shy, with all this paper I can buy. ሶ ጋይሶች በስማ ኢትስ ቢን ላይክ የሶስተኛው ቀን ነው። አሁን ወደ 5 ሰዓት ከምናምን አካባቢ ነው። ምንም ፔን የለውም እስካሁን። ያው ባንዴጁም ተነስቷል። ምንም ፔን የለውም። ግን ያው እብጠቱ ወደዚህ ነገር መጥቷል። አንተ ሌላ ሰው ነው የሚመስለው በቃ ማለት ነው። እና ግን ምንም ፔን የለውም ከምነግራችሁ በላይ ምንም ፔን የለውም። ጀስት እብጠት ነው። ይሄ ደግሞ አፍተር 2 days 3 days በኋላ ይለቃል። እና አይኔ በጣም ከብዶኛል። ይሄኛው እንግዲህ አላቅም ነገ ሊከር ነው ይችላል። ጉንጬ ምናምን ወጣ። እንደዚህ ወፍራም አልነበርኩም ግን ከባድ ነው። ይሄ this is a 3 days ማርክ አይደለ? እስቲ እንነሳና ደግሞ ነገ እናየዋለን ምን እንደሚመስል። the next day so guys አሁን ኢቨን አይኔ አካባቢ መጥቷል። it's day 4 እና አይኔ አካባቢ እንደዚህ መጥቷል። እና ማይ ታብ ፌስ ሪኮግናይዝ አላረግም ብሎኝ በፓስወርድ ነው የከፈትኩትና አሁን ሌላ ሰው መስያለሁ። ግን እንዳልኳችሁ ምንም ፔን የለውም ከምነግራችሁ በላይ ምንም ፔን የለውም። ግን በቃ ዲስኮምፈርት ነው ኤቭሪ ቦታ። ትንሽ እዚህ አካባቢ ስትነኩት ትንሽ ማይነር የሆኑ ህመሞች አሉት እዚህ አካባቢ። ግን እንደምታዩት ኦፊሻሊ ፊቴን በቃ ቀይሮታል ማለት ነው። በቃ ሌላ ሰው አስመስሎኛል እንደምታዩት ማለት ነው። እና አይሆን ነው እዚህ ጋር
እና እስቲ ማዘርን አሁን ደውላትና እንዴት ነው የቻይና ዘር አለብን እንዴ ምናምን ብዬ ጠይቃታለሁ። አንተ ደቅ በቃ እንግዲህ ለመሰራት የምታስቡ ሰዎች ካላችሁ ይሄንን ኮንሲደር ማድረግ እንዳትረሱ። moments later. ጋይስ ይሄ አራተኛው ቀን ማታ ነው። ትንሽ አይኔ ላይ መጥቷል ቅድም እንዳልኳችሁ፣ ግን ከዛ በላይ ግን ምንም አልጨምረም። እቺን አድርጌ ድቅ ያልኩት ከላይ ብርዱ አልቻልኩትም። እዚህ ጋር የተመለጥኩት እቺ ቅርጿ ነገር ይወጣችኋለች አይደል? እሷ በቃ በጣም ትበርዳለች። ግን ኦሊኖር ምንም የከብድ ነገር የለም እስካሁን ማለት ነው። ምንም የከበደ ነገር የለም። ጀስት ሀቭን ፈን። የሆነ አይስክሪም ቾኮሌት እየበላሁ ነው። የሚገርም ቾኮሌት ሳይሆን ኬክ ነገር። አም ፕሌይንግ ዘ ዊቸር የሚታያችሁ ከሆነ ዘ ዊቸርን እየተጫወትኩት ነው። ሆፕፉሊ ይታያችኋል። ሶ ጋይሶች ይሄ 5ኛው ቀን ነው። 5ኛው ቀን ላይ ኢትስ ጀስት በቃ ትንሽ ስዌሊንግ አይኔ አካባቢ ያለው ትንሽ ቀንሷል። ያው ልታዩ ትችላላችሁ። ኦሊኖል ፔን የሚባል ነገር በቃ ትንሽ ቀንሷል። ብቻ እዚህ ጋር የተላጨሁት አለ አይደል? የተላጨሁት ብቻ ትንሽ ቅዝቃዜ አይችልም ማለት ነው። እና እዚህ ጋር መስኮት ስላለ ቅዝቃዜው ትንሽ ከብዶኛል። ግን ያው ኮፍያ አርጋችሁ እዚህ ድረስ ማለት ነው ያልተሰራችሁ ድረስ ኮፍያ አርጋችሁ ደቅ ማለት ነው። በታምር ካሳከካችሁ እንዳትነኩ። ኳል ያለው ቢያሳከካችሁ ከኩት ችግር የለም። ግን ቁስል ስለሆነ ኳል ያለውም ሊጎዳችሁ ይችላል። ግን ከፊት ያለውም በታምር እንዳትነኩት ማለት ነው። ይሄ ዴይ 5 ማታ ነው ማለት ነው። እና ያው ማታ ላይ በጣም እብጠቶቹ ቀንሰዋል። ሁሉም ጠፍቷል ማለት ይቻላል። አሁን አይኔም በደንብ መግለጥ እችላለሁ። እንደምታዩት እብጠቱም በአሪፉ ቀንሷል። እዚህ አካባቢ ፊቴ እስቲ እብጠቱ ከላይ ነው የሚጀምረው። ከዚህ ከሰርጀሪ የተሰራችሁበት ከዛ ወደ አይኔ አካባቢ መጥቶ ነበረ። ዛሬ ወደ ጉንጬ ሄዳል። ነገ በቃ ጉንጬ ግብዳ የቺኮች ቢሃይንድ ይመስላል በኋላ ማለት ነው። ነገ ትንሽ ጉንጬ ላይ ምናምን ትንሽ ቆይና ከዛ ወደ አገጬ ይሄዳል ማለት ነው። እስቲ ወደ ታች ፕራይቬት ፓርቲ ላይ ከሄደ እንግዲህ እስቲ እናወራለን። ጋይሶች ዛሬ ዴይ 6 ነው። ዴይ 6 ላይ ደርሰናል። እንደምታዩት እብጠቶቹ ሙሉ ለሙሉ ቀንሰዋል። ኢትስ ቬሪ ናይስ። እንደምታዩት ሄር ላይ እኔም ግጥም ብሏል ማለት ነው። እንደምታዩት እንግዲህ እንደዚህ ነው። እስቲ ፕሮግረሱን ደግሞ ማታ አሳያችኋለሁ። በብዛት ወደ ማታ አካባቢ ስለሚቀንስ እብጠት ምናምን አሪፍ ነው። ሶ ጋይሶች አሁን የዛሬው ቀን በቃ ጀስት ኖርማል ቀን ነው። እንደምታዩት እብጠቱም ከጠዋቱ ትንሽ ቀንሷል። ከአይኔ ወደ ጉንጭ ሄዷል፣ ግን ኖርማል ነው። ከዚህ በኋላ እንግዲህ ፈጠን አድርገን የምናያሳየው ቪዲዮ እንደዚህ አይረዝምም። ቢካዝ ከዚህ በኋላ በቃ መተኛት መነሳት ምናምን ነው። ፀጉሬ ደግሞ እንደዚህ መቆራረጥ ተጀምሯል ራሱ ማለት ነው። እና አሁን እየደረቀ ነው ማለት ነው። መድረቁ ደግሞ በጣም ጥሩ ነው። ቢካዝ አሁን ፈግፍገው ያነሱትና ራሱ ያድጋል ማለት ነው። እና ያው ማታውቁ ሰዎች ካላችሁ አሁን ዛሬ የተተከላችሁት በ1 ወር ውስጥ በ2 ወር ውስጥ አይደለም የሚያድገው። ልክ በ3ኛው ወር ነው ፀጉራችሁ የራሱን ፀጉር እስቲ እንተኛልና ደግሞ ነገም እንደሚፈጠር ነው ያለን። 2000 years later ሶ ጋይሶች ዚስ ኢዝ ዴይ 7 ላይ ነን ያለ ነው። ፊታችን ሰው መስሏል ማለት ነው። ፊቴ ይመለሳል ብዬ
ግን አልጠበኩም እንደዚህ ቁንጅና ይመለሳል ብዬ በ7 ቀን ውስጥ። ግን እንደምታዩት እብጠቱ በቃ ትንሽ እዚች አካባቢ ጋር ነው ያለው ማለት ነው። እናንተ ሁላ ሊሆን ታደርጉ ትችላላችሁ። እዚህ አካባቢ ነው ያለው። አይኔ ላይ ጠፍቷል። ግንባሬም ደራርቋል። ይኸው እንደምታዩት የሸረሪት መንገድ መስሏል ማለት ነው። በቃ ፏ ብያለሁ። ማታ እንገናኝ። ሶ ጋይሶች እዚህ በኋላ ምንድነው ዛሬ ያረኩት በሙቅ ውሃ ከጀርባ ፀጉሬን የተሰራውን የተነቀለበትን ቦታ በሙቅ ውሃ በጨርቅ አድርጌ እንደዚህ ያስቀምጥበትና ጥጥ ይሰጧችኋል። በጥጥ እሱን ትፈቀፍቁታላችሁ ማለት ነው። እና ድርቅ ብሎ እየተፈቀፈቀ ይነሳል። የሞቱት ዴድ ሴሎች ማለት ነው። አሁን ይሄ እንዳለ የሚነሳ ነው። ይህም እንዳለ መላጣ ይሆናል ማለት ነው። እና ያ እስቲ 8ኛውን ቀን አብረን ያለን ሶ ጋይሶች ኦፊሻሊ ሳምንታችን ነው ፀጉራችንን ከተሰራ። ፀጉሬ እንደምታዩት ድርቅርቅ ብሏል እና ትክክል ነው። በቃ መድረቅም አለበት ነግሮኛል። እና የሚደርቀው ምንድነው ሴሎቹ አሁን ውስጥ ገብተው ሂል እያደረጉ ነው ከኔ ጋር በቃ ፒስ እየፈጠሩ ነው ማለት ነው ውስጥ ፀጉሬ ውስጥ። እና አሁን በቃ ፊቴ ራሱ ተመልሷል። ምንም እብጠት ያን ያህል ኖቲስ ላታረጉ ትችላላችሁ። ጉንጬ ትንሽ ወጥቷል። እሱም ያው ስፖርት እየሰራሁኝ ሰሞን ስለነበር እየበላው ነው እና ትንሽ ጉንጬ ሳይወፍር አይቀርም አይ ቲንክ። እና እሱ ነው ውፍረቴ። ሌላ ውፍረት ያለብኝ አይመስለኝም። ከዚህ በኋላ ያለውም ቀን መቁጠር ነው የሚሆነው። ያን ያህል የሚከብደኝ አይመስለኝም። እስቲ እንሂድና እንታጠብ እና ዶክተሮቹ የሚሉትን እንስማና ሶ ጋይስ ይሄ 9ኛው ቀን ነውና 9ኛው ቀን በቃ ሁሉም ነገር ለቆኛል ማለት ይቻላል። በቃ እዚህ ጋር የደራረቀው ብቻ ነው ያለው። የኋላውን ፔኑ የለም ማለት ትችላላችሁ። በተለይ ዶክተሯ በኦይል እና በሙቅ ውሃ እያረክ ከጀርባ ያለውን እሻው በላይ አሁን ምንም አይነት ህመም የለውም ማለት ነው። እና ደጌ መስደኝ ደግሞ ቶርናመንት አለን ዛሬ። ስለዚህ ፀጉር ምናምን ስለማንታጠብ ሄደን ዛሬ እስቲ ዛሬ ቶርናመንቱን ዝም ብዬ ቢሃይንድ ዘ ሲን ትንሽ አሳያችኋለሁ። ሌላው ቁንጅና 100% ተመልሷል። በቃ ውበቴ ተመልሷል ማለት ነው። እና ያው እስቲ ማታ እንገናኛለን ደግሞ የሚገርም ቶርናመንት ላይ ነን ዛሬ። ዛሬ የሚገርም ቶርናመንት ነበር ያካሄድ ነው። ያው እና ያው ወደ ፀጉሬ ደግሞ ስመለስ ምንም አይነት ህመም የለውም። ጀስት ፀጉሬ ግን ድርቅርቅ ብሏል። በቃ እንዳለ ድርቅርቅ ብሏል። አሁን 1-3-4 ቀን የቀረን ፀጉሬን ሊያነሱት፣ ይሄንን ሰርጀሪ የተሰራውን ቦታ ሊያነሱት ማለት ነው። እና ሌላው ኦል ኢን ኦል አም ጉድ። እብጠቶቹን ቀንሰዋል። እስቲ ነገ ደግሞ ምን እንደሚፈጠር ጠዋት እናያለን ማለት ነው። ይመቻችሁ። ጉድ ናይት። ሶ ጋይሶች ዛሬ 10ኛው ቀን ደርሰናል ማለት ነው ፀጉራችንን ከተሰራ። በቃ አሁን ከዚህ በኋላ ዘና ማለት ነው። ያው ከመውጣት የለብንም ቢካዝ እንደዚህ ሆነን መውጣት የለባችሁ። በቃ ድርቅርቅ ብሏል። ግን አይኔ ላይ ምናምን የጠቋቆረው እሱ ነው። እንቅልፍ ብዙ ስለማንተኛ ነው። ግን ህመም የለውም። ያው ቀንም ትንሽ ለመተኛት መሞከር ትችላላችሁ ቢካዝ ቤት ስለሆነ የምትውሉት ማለት ነው። መቻችሁ በኋላ እንገናኝ። ማታ ደርሷል ማለት ነው። 10ኛው ቀን ወዝ ኢዚ ማለት ነው። ፀጉራችንን ቼክ ተደረግን። ፀጉራችሁ እየደራረቀ ነው እና አሁን 2 ቀን በኋላ ይሄ ይነሳል ማለት ነው። ይሄኛው እንዳለ ትራንስፕላንት የተደረገው ምናምን ይነሳል። ያው እስቲ ነገ እንገናኛለን። ነገ ደግሞ እንሳከሳለን። The next day. ሶ ጋይሶች ዛሬ 11ኛው ቀን ነበረ። ግን ረስቸው ልታጠብ ሲሄድ ነው ትዝ ያለኝ እና ያው ኦፊሻሊ ረስቸው። ዛሬ ግን በቃ እንደምታዩት 11ኛው ቀን በቃ ደራርቋል። ዛሬ ግን ስንሄድ ምን አሉን? ይሄ የደራረቀው የሚነሳው በደንብ ሲደርቅ ነው እና ዛሬ ሮብ አካባቢ ነው፣ ሐሙስ ነው። ስለዚህ ነገ አንሄድም። ነገ ሮብ ነው። ስለዚህ ሮብ አንሄድም። ሐሙስ ሄደን ይሄንን ያነሱልናል ማለት ነው። ወደ ድጋሚ ወደ ምልጥና እንመለሳለን ማለት ነው። ነገም እንደሚፈጠር አሳያችኋለሁ። ይመቻችሁ።
The next day. ሶ ጋይስ ዛሬ የመጨረሻ ቀን ነው። ዛሬ ጸጉራችንን እንነሳለን እንገላገላለን ማለት ነው። ጸጉራም ልንደርደው ነው ማለት ነውና ዛሬ የመጨረሻው ቀናችን ላይ ባለፈው ፕሮዎቹን ነግሬያችሁ ነበር፣ ወይም ጸጉር ስታስተክሉ ጥቅማቸውን ነግሬያችሁ ነበር አይደለም። ዛሬ ደግሞ የምነግራችሁ ጉዳቶቹ ነው ማለት ነው። ጉዳቱ እንኳን ሲሆኑ ያው ፕሮና ኮን ይባላል። ኮኖቹ ማለት ነው። እሺ ልንገራችሁ ኮኖቹ። የመጀመሪያው ኮስቱ ከፍ ያለ ነው። ይሄንን ስሰራ ያወጣሁትን ብር ሚኖክሲዲልን ብጠቀም እስከ ዘላለሙ ልጠቀመው እችላለሁ። ግን ምንድነው ሚኖክሲዲልን በየቀኑ መጠቀም አለብን። ደሞመንት ሚኖክሲዲልን መጠቀም ስናቆም ጸጉራችን መርገፍ ይጀምራል ማለት ነውና እሱ ነው ትንሽ የሚያስጠላው ሚኖክሲዲልን መጠቀም። ሌላ ነገር ደግሞ ለረጅም ጊዜ ፒአርፒ መጠቀም አለብን። አትሊስት ለ6 ወር የሚያክል ፒአርፒ እየተመላለስን መወጋት አለብን። ፒአርፒ ምንድነው? ጸጉራችን የተተከለው ጸጉር ማደጉ አይቀርም፣ ግን ጥቅጥቅ ብሎ በቃ ሪል መስሎ እንዲያድግ የሚያደርገው ፒአርፒ ነው ማለት ነው። ሶሪ እንደ ማንኛውም ሰርጀሪ ስትሰሩ ሰርጀሪ ያው ምንም ክፋት አለው። ስለዚህ እሱ ነው ክፋቱ ማለት ነው እንጂ ሌላ ምንም ችግር የለውም። ኦልሬዲ አንዴ ከተሰራችሁት በኋላ ምንም የሚያመጣ ኢፌክት የለውም። ግን ሰርጀሪ ደም ግፊታችሁ ከፍ ሊል ይችላል ምናምን ነገር እና እሱ በጣም መጥፎ ነው። መጨረሻ ደግሞ ምንድነው ሎንግ ተርም ሄር ሎስ አያቆም። አሁን ኤርሊ ኤጅ ላይ የምትሰሩ ሰዎች ካላችሁ ወይም እድሜያችሁ 30 ካለፈ ወይም ሲዝን 3 ያለፋችሁ ሰዎች ብትሰሩ እመክራለሁ። ቢካዝ ሲዝን 3 ላይ ጸጉራችሁ መግባት ያቆማል ማለት ነውና ከተሰራችሁ ወይም ከ20 ዓመት በፊት ከተሰራችሁ ከተሰራችሁበት በኋላ ደግሞ መግባት ይጀምራል እና እሱ መጥፎ ነው ማለት ነው። ስለዚህ ኤርሊ ኤጅ ላይ ባትሰሩት እመክራለሁ። ትንሽ እድሜያችሁ ገፋ ካለ በኋላ ብትሰሩ ጥሩ ነው እና አንዴ ከታጠብን በኋላ መጨረሻ ላይ ፕራይሱን ነግራችኋለሁ። ስንት እንደከፈልኩኝ እኔ ኪሴን ስንት እንዳወለቁ ተነግራችኋለሁ። ሶ ኦፊሻሊ ዊርደን የዚህ ሄር ትራንስፕላንት ጨርሰናል ማለት ነውና የዚህ 12 ቀኑ ወዝ ሆረብል ማለት ነው። ፊቴ ዲፎርምድ እየሆነ ምናምን ነገር እያስቸገረ ነበረ። ያው አንዳንድ ሰዎች ሊሰሩ እየገቡ ነው። ፊቴ ምናምን ዲፎርምድ ሆነ በጣም ያስጠላ ነበር ጊዜው፣ ግን ኢት ዋዝ ጉድ። ይሄን 12 ቀን ዛሬ ኦፊሻሊ ጨርሰናል ማለት ነውና ብዙዎቻችሁ እየጠየቃችሁኝ ያላችሁት ፕራይስ ስንት ነው እያላችሁኝ ነው። ፕራይስ ከመናገሬ በፊት እነዚህ ሁለት ነገሮች ላይ ግን ቺፕ መሆን የለባችሁ። በመጀመሪያ የምትበሉት ነገር ላይና ሄልዝ ነገር ላይ ቺፕ መሆን የለባችሁም እና ከዞር ብዬ ከጠየኳቸው ሄር ትራንስፕላንት ከሚሰሩ ሰዎች ውድ ናቸው፣ ግን ምንድነው በጣም ኳሊቲ የተጠበቀ ስራ ነው የሚሰሩት እዚህ ማለት ነውና አሪፍ ጊዜ ነው ያሳለፍኩት እዚህ። ይሄንን 12 ቀን በደንብ ነው ተንከባክበው እዚህ ያደረሱን ማለት ነውና ፕራይሱ ስንት ነው እያላችሁ ለነበራችሁ ሰዎች ካላችሁ 123,000 ብር ነው አንድ ሰው የሚሰራው። ጸጉራችሁ እንደዚህም ገባ ኦር እንደዚህም ገባ 123,000 ብር ነው የምትከፍሉት ማለት ነውና ፊክስድ የሆነ ፕራይስ ነው። ግን የተለያዩ ፓኬጆች ስላሏቸው እዚህ መታችሁ ፐርሰናሊ ብታናገሯቸው አሪፍ ነው። ለምን አንዳንድ ሰዎች ፒአርፒ ብቻ የሚያስፈልጋቸው ሰዎች ሊኖሩ ትችላላችሁና እሱም ፒአርፒ ብቻ በመጠቀም ጸጉራችሁን ላታስተክሉላት ትችላላችሁና መታችሁ እስቲ ቼክ አድርጎት ይሄን ቦታ ግሎ ኢትዮ ተርኪሽ ይባላሉ። በጣም ጥሩ ቦታ ነው እና ጥሩ ሰዎች ናቸው። መታችሁ እዚሁ አሰሩ ማለት ይመቻችሁ።